ሰላም ውድ የአማርኛ ማዕድ የዩቲዩብ ቻናል ተከታታዮችን እንደምን አላችሁ? እንደምን ከርማችሁ? እንደምን ሰንብታችኋል? ዛሬ ለመማማሪያነት ይዤላችሁ የመጣሁት ርዕሰ ጉዳይ ስለ ቋንቋ ምንነት ነው። እንግዲህ ስለ ቋንቋ ምንነት በተወሰነ መልኩ እንማማራለን፣ መረጃዎችን እንለዋወጣለን። አብራችሁን እስከ መጨረሻው ድረስ ከኛ ጋር ሁኑ። ቋንቋ ማለት ምን ማለት ነው ከሚለው ስንነሳ ቋንቋ ማለት በሰው ልጆች መካከል ሐሳብን፣ ስሜትን፣ ፍላጎትንና መረጃዎችን ለመለዋወጥ የሚያገለግል ለሰው ልጆች ብቻ የተሰጠ መግባቢያ መሳሪያ ነው። እንግዲህ እነዚህን መግባቢያዎች በምን መልኩ ልንግባባበት፣ በምን መልኩ መረጃዎችን ልንለዋወጥበት እንችላለን ብለን በምንጠይቅበት ጊዜ በሶስት ዋና ዋና ነገሮች መረጃዎችን ልንለዋወጥበት ወይም ደግሞ ልንግባባ እንችላለን። የመጀመሪያው ቋንቋን በምልክት አማካኝነት፣ ቋንቋን በጽሁፍ አማካኝነት፣ ቋንቋን በድምጽ አማካኝነት ልንለዋወጥበት ወይም ደግሞ መረጃዎችን ልንቀያየርበት እንችላለን። ቋንቋ በጥልቀት ስንመለከተው የሚከተሉትን ዋና ዋና ትርጉሞችን ይይዛል። የመጀመሪያው ቋንቋ መገናኛ ዘዴ ነው። ቋንቋ መገናኛ ዘዴ ነው ስንል ቋንቋ ሰዎች እርስ በርሳቸው እንዲግባቡ የሚያደርግ ትልቅ ድልድይ ነው። ያ ማለት ሰዎች የዕለት ተዕለት ክንውናቸውን፣ የዕለት ተዕለት ህይወታቸውን፣ የዕለት ተዕለት ተግባራቸውን የሚያከናውኑበት ትልቁ መሳሪያ ቋንቋ ነው። ያለ ቋንቋ የሰው ልጆች በህይወት ለመኖር የሚፈልጉትን ነገር ለማድረግ ይቸገራሉ። ያለ ቋንቋ ማህበራዊ ግንኙነት አይጠነክርም፣ ማህበራዊ ግንኙነት አይኖርም። ያለ ቋንቋ የንግድ ስራዎች አይጧጧፉም፣ የንግድ ስራዎች አይሳለጡም። ያለ ቋንቋ ትምህርታዊ ይዘቶች አይስፋፉም፣ ትምህርታዊ ይዘቶች አይሰጡም። ያለ ቋንቋ አስተዳደራዊ ሁኔታዎች፣ አስተዳደራዊ ክንውኖች አይፈጽሙም። ከዚህ የምንረዳው ቋንቋ የሰው ልጆች ከሚያስፈልጋቸው መሰረታዊ ነገሮች መካከል አንደኛው እንደሆነ ነው። ልክ እንደ ምግብ፣ ልክ እንደ መጠጥ፣ ልክ እንደ መጠለያ ለሰው ልጆች ከሚያስፈልጉት መሰረታዊ ፍላጎቶች መካከል ቋንቋ አንዱ ነው ብንል የሚያሳፍር ነገር አይደለም። ሁለተኛው ቋንቋ የባህል መገለጫ ነው። ቋንቋ የአንድ ማህበረሰብ ማንነቱ መታወቂያ ነው። አንድ ማህበረሰብ ተለይቶ የሚታወቅበት መሳሪያ ነው። የአንድ ህዝብ ታሪክ፣ የአንድ ህዝብ እሴት፣ የአንድ ህዝብ ተረትና የአንድ ህዝብ ጥበብ የሚጠበቀውና ከትውልድ ወደ ትውልድ በቅብብሎሽ የሚሸጋገረው፣ በቅብብሎሽ የሚወራረሰው በቋንቋ አማካኝነት። ሶስተኛው ቋንቋ ስርዓታዊ ስብስብ ነው። ይህ ማለት ቋንቋ ዝም ብሎ የተከመረ፣ ዝም ብሎ የተሰባሰበ፣ ዝም ብሎ የተቆለለ ድምፅ አይደለም። ቋንቋ የራሱ የሆነ አወቃቀር፣ የራሱ የሆነ ህግ፣ የራሱ የሆነ ስርዓት፣ የራሱ የሆነ አቀነጃጀት አለው። ይህ ስርዓት፣ ይህ አቀነጃጀት፣ ይህ መዋቅርን የሚከተሉትን ያካትታል። የመጀመሪያው ቋንቋ የድምፅ ስርዓት ነው። ይህ ማለት ነው ድምጾች በስርዓት ተዋቅረው በስርዓት ተቀናጅተው መሰባሰብ፣ መዋቀር፣ መሰላሰል አለባቸው። በስነ ስርዓት ያልተዋቀሩ ድምጾች ሊባሉ አይችልም። ከድምጽም አልፈው ቋንቋ ሊፈጥሩ አይችሉም። ሁለተኛው ቋንቋ የቃላት አመጣጣኝ። ቃላት በስርዓት ተመጥነው፣ ቃላት በስርዓት ተከሽነው፣ ቃላት በስርዓት ተዋቅረውና ተሰናስረው ቋንቋን መፍጠር መቻል አለባቸው። በስነ ስርዓት ካልተዋቀሩ ቋንቋ ሊፈጥሩልን አይችሉም። ሶስተኛው ቋንቋ የአረፍተ ነገር መዋቅር ነው። ይህ ማለት ምን ማለት ነው ስንል አረፍተ ነገሮች በስርዓት ተቀናጅተው ሙሉ መልእክት ማስተላለፍ መቻል አለባቸው። ሙሉ መልእክት ካላስተላለፉ አረፍተ ነገር ሊባል አይችሉም። ከአረፍተ ነገርም ዘለው ከአረፍተ ነገርም ባሻገር ቋንቋ ሊሆኑ አይችሉም። ቋንቋ እንዲሆኑ ሙሉ መልእክት ማስተላለፍ እንዲችሉ እነዚያ አረፍተ ነገሮች በስነ ስርዓት መዋቀር፣ በስነ ስርዓት መቀናጀት መቻል። ሌላኛው ርዕሰ ጉዳያችን የአማርኛ ቋንቋ ድምጾች ነው። ሰዎች እርስ በርሳቸው ለመግባባት በድምፅ መፈጠሪያ አካላቶች ወይም ደግሞ መካነ ፍጥረት በሚባሉ የድምፅ መፈጠሪያ አካላቶች ማለትም በሳምባ፣ በጉሮሮ፣ በምላስ እና በከንፈር አማካኝነት የሚወጣው ወይም የሚያወጡት ትርጉም ያለው
ትንሹ የንግግር ክፍል ድምፅ ይባላል። ድምፅ ለቋንቋ መዋቅር መሰረት፣ ለቋንቋ መዋቅር መነሻ ነው። ያለ ድምፅ የትኛውም ቋንቋ ሊመሰረት አይችልም። ያለ ድምፅ የትኛውም ቋንቋ ሊፈጠር አይችልም። ስለዚህ ድምፅ ትንሹ መዋቅር ሆኖ የትኛውንም ቋንቋ ሊፈጥር የሚችል የቋንቋ መፈጠሪያ አካል ነው። በአማርኛ የድምፅ ስርዓት ውስጥ ድምፆች በሁለት ዋና ዋና ክፍሎች ሊከፈሉ ይችላሉ። አንደኛው ተነባቢ ድምፅና ሁለተኛው አነባቢ ድምፅ። ተነባቢ ድምፆች ወይም ደግሞ ኮንሶናንት ሳውንድስ የሚባሉት ምንድን ናቸው ስንል ተነባቢ የሚባሉት ከአየር ከረጢት ወይም ደግሞ ከሳምባ የሚወጣው አየር በድምፅ መፈጠሪያ አካላት ወይም ደግሞ መካነ ፍጥረት በምንላቸው ወይም ደግሞ ከከንፈር፣ ከምላስ፣ ከጥርስ አማካኝነት ተጽዕኖ ወይንም ደግሞ ተጋጭቶ የሚወጣው ድምፅ ነው። ያ ማለት ምን ማለት ነው? ተነባቢ ድምፅ ማለት በመካነ ፍጥረት ወይም ደግሞ በድምፅ መፈጠሪያ አካላቶች አማካኝነት የድምፅ መፈጠሪያ አካላቶች እርስ በርሳቸው በሚጋጩበት ጊዜ የሚፈጥሩት ድምፅ የድምፅ መፈጠሪያ ቦታ ተነባቢ ድምፅ ይባላል። በአማርኛ ቋንቋ ውስጥ 33 የሚጠጉ ተነባቢ ድምፆች አሉ። ማለትም ከሀ እስከ ፐ ያሉት ከአ ዝርያ ውጭ ያሉት 33ቱ የአማርኛ ቋንቋ ተነባቢ ሆሄያት ተነባቢ ድምፆች በመባል ይታወቃሉ። ሁለተኛው አነባቢ ድምፆች ናቸው ወይም ደግሞ ቫወል ሳውንድስ የሚባሉት። አማርኛ ቋንቋ 7 መሰረታዊ አነባቢ ድምፆች አሉ። እነዚህ በፊደል ገበታ ላይ ከግዕዝ እስከ ሳብዕ ባሉት 7 ረድፎች ይወከላሉ። በቀላል ቋንቋ አነባቢ ድምፆች የምንላቸው ከአልፋው አ ጀምሮ እስከ ኦ ያሉት የአልፋው አ ዝርያዎች በሙሉ 7ቱ አነባቢ ድምፆች ይባላሉ። ለምሳሌ እዚህ ጋር እንደምንመለከተው አ ግዕዝ አንደኛ በመባል ይታወቃል። ለምሳሌ በ የሚለው ፊደል ወይም ደግሞ በ የሚለው ተነባቢ ድምፅ ብ ከሚለው ተነባቢ ድምፅና አ ከሚለው አነባቢ ድምፅ የተፈጠረ ነው። ሁለተኛው ኡ ወይም ደግሞ ካብዕ ይባላል። ሁለተኛ ፊደል ለምሳሌ ሙ የሚለው ተነባቢ ድምፅ ም ከሚለው ተነባቢ ድምፅና ኡ ከሚለው አነባቢ ድምፅ የተፈጠረ ነው። ሶስተኛው ኢ ወይም ደግሞ ሳልስ ሶስተኛ ፊደል የምንለው ለምሳሌ ኪ የሚለው ፊደል ብንወስድ ክ ከሚለው ተነባቢ ድምፅና ኢ ከሚለው አነባቢ ድምፅ የተፈጠረ ነው። አራተኛው አ ወይም ደግሞ ራብዕ ፊደል ወይም ሆሄ የምንለው ነው። ለምሳሌ ማ የሚለውን ፊደል ብንመለከት ወይም ደግሞ ሆሄ ብንመለከት ም ከሚለው ተነባቢ ድምፅና አ ከሚለው አነባቢ ድምፅ የተፈጠረ ነው። አምስተኛው ኤ የሚለውን ድምፅ ብንወስድ ሐምስ ወይም ደግሞ አምስተኛ ፊደል ነው። ያ ማለት ምን ማለት ነው? ለምሳሌ ጤ የሚለውን ፊደል ብንወስድ ጥ ከሚለው ተነባቢና ኤ ከሚለው አነባቢ የተፈጠረ ነው። ስድስተኛ እ የሚለው አነባቢ ድምፅ ነው። ያ ማለት ሳዲስ ድምፅ ወይም ደግሞ ሳዲስ ሆሄ ይባላል። ይህ ምንድነው? ለምሳሌ ስ የሚለውን ተነባቢ ድምፅ ብንወስድ ስ ከሚለው ተነባቢ ድምፅና እ ከሚለው አነባቢ ድምፅ የተመሰረተ። ሰባተኛና የመጨረሻው ኦ የሚለው አነባቢ ድምፅ ነው። ይህ ሰባተኛ ወይም ደግሞ ሳብዕ ፊደል በመባል ይታወቃል። ለምሳሌ ቆ የሚለውን ብንወስድ ቅ ከሚለው ተነባቢ ድምፅና ኦ ከሚለው አነባቢ ድምፅ የተመሰረተ ነው። ውድ የአማርኛ ማዕድ የዩቲዩብ ቻናል ተከታታዮቻችን ለዛሬ እነዚህን 2 ርዕሰ ጉዳዮች ይዤላችሁ መጥቼ በተወሰነ መልኩ የተወሰነ መረጃ እንደጨበጣችሁ ተስፋ አደርጋለሁ። በቀጣይ ክፍለ ጊዜ ስለ ቃልና ስለ ፊደል በሰፊው የማብራራላችሁ ይሆናል። ለዛሬ እዚህ ጋር ይቆየን።